ከሰሎሞንስ የሚበልጠው የክብር ጌታ የማትረዱት ነገር ቢኖር ያጠፋችሁ በምክንያት ነው ብትሉ ምክንያቱ አሳማኝ አይደለም። ምክንያቱም ለመጨረሻ ጊዜ ስቀን ተጫውተን በቪዲዮ አውርተን ነው የወጣችሁ። ይሰማል አይደል? ነው ይሰማል። ቀጥይ። በቪዲዮ አውርተን ምግብ እየበላች አውርቻት ደህና ነበር። ከዛ በኋላ ምን እንደተፈጠረ አላውቅም። ደህና በደንብ አውርተን ስቀን ተጫውተን ነው የወጣችሁ። ግን ከዛ በኋላ ምን እንደተፈጠረ አላውቅም። ባክኮ ደስ ይለኛል ምን ሆነ እንደሆነ። ምክንያቱም እሷ ከዚህ በላይ ብዙ ነገር አሳልፋለች። እኔ ከዚህ በፊት ብዙ ጊዜ ራሴን ላጠፋ ሞክሬ አውቃለሁ። ግን እሷ እኔ ሁሌም ቢሆን ወደኋላ የምትጎትተኝ ገባችሁ? ግን ሁላችሁም እሷን አይታችሁ ተስፋ ለመቁረጥ ያሰባችሁ በሙሉ አርፋችሁ ተቀመጡ። ምክንያቱም እኔ እናቴ እንዴት እንደምትንገበገብ እያየሁት ነው። የሰው ተስፋ ነው የምነጥቁት። እናንተ በሞታችሁ ቁጥር ሌላ ሰውንም ይዛችሁ ነው የምትጠፉት። እረፉ። እኛ ቤት የገባ ሀዘን እናንተ ቤት አይግባ። ይሄንን ርዕስ ዝጉት። በቃ ምንም አታደርጉ። ለእናቴ ስትሉ ቢያንስ ይሄንን እንትን በዚች ምድር ራስን ለማጥፋት የሚሆን ምንም አይነት በቂ ምክንያት የለም። ምንም አይነት ለወንድ ብሎ ራስን ማጥፋት ደግሞ እሱ ሌላ ታሪክ ነው። እሱ የመጨረሻ ሌላ ታሪክ ነው። ሰው እንዴት 20 ዓመት 15 ዓመት 25 ዓመት ከዛ በታችና ከዛ በላይ ከነ መፈጠሩ ያንን ሰው ሳያውቀው ኖሮ ሲያበቃ ዛሬ ድንገት ያ ሰው በህይወቱ ገብቶ 1 ዓመትና 2 ዓመት አብሮት ስለኖረ ብቻ ከአሁን በኋላ ከሱ መኖር አልችልም ሊል ይችላል። ትናንትና የኖራቸውን አመታቶች በአንድ ጊዜ ረስቶ የዛሬውን 1 ዓመትና 2 ዓመት ብቻ አስቦ ከዚህ በኋላ በቃ ከሱ ከሄደ በቃ እኔ ህይወት የለም ማለት እንዴት ነው ራሳችሁ እንደዚህ የሚታዘዛችሁ? አላቅም። ብቻ አንድ ሰው መውደድ ማለት ከባድ ነው። የወደዱን ሰው ማጣት ማለት ከባድ ነው። ነገር ግን እንዴት ሰው ራሱን ያጠፋል? ለዛ ሰው ጥሎኝ ለሄደ ሰው ትሙት ትውደቅ ትሰበር በቃ ብሎ ጥሎኝ ለሄደ ሰው እንዴት ራሴን አጠፋለሁ? እኔ ጠልቶኝ ተጸይፎኝ ከርቶኝ ለሄደ ሰው እንዴት ራሴን አጠፋለሁ? እንዴት ራሴን በማጥፋት ለሱ ትልቅ ስጦታ ሰጠዋለሁ? ጠንክሬ በርትቼ መታየት ነው ያለብኝ ወይስ ተሰብሬና ወድቄ ነው መታየት ያለብኝ? በዚች ምድር ደግሞ የማያልፍ ነገር የለም። ሁሉም ነገር ያልፋል። ምንም በቃ የማያልፍ ነገር የለም። ሀዘን በደስታ ደስታ በሀዘን በቃ ይቻላል። የመተካከያ ናት። አንድ ነገር ወጥ ሆኖ አይቀመጥም። ያልፋል ሁሉም ነገር። ያን የምንወደው ሰው ጥሎን ሲሄድ በሰዓቱ መተንፈስም ሊያቅተን ይችላል እኮ ለአንድ ለሁለት ቀን ልባችን በጣም ከመታፈነው የተነሳ መተንፈስም ሊያቅተን ይችላል። ግን ደግሞ ያልፋል። 2 ወር 3 ወር ከዛም በላይ ምናልባት ለወራትም ለአመታትም በውስጣችን ያ ሰው ሰላም ሊነሳን ይችላል። ግን ያም ያልፋል። ለሚያልፍ ነገር ሰው እንዴት ራሱን ያጠፋል? ጣልቶስ ለሄደ ሰው በተለይ ደግሞ ሰው እንዴት ራሱን ያጠፋል? እናት እኮ ልጇን የወለደችው ልጇን ስንቱን ያሳደገችው ልጇን ባሰቃቂ ሁኔታ አታም እኮ አንጀቷን አስራ ትኖራለች። እናት ማለት ነው። ሀዘኑ ውስጧ ተቀብሮ እስከ እድሜ ልኳ አብሯት እየሄደም ቢሆን ያንን ችላ ትኖራለች አይደል እንዴ? ስለዚህ ጥሎሽ የሄደን ሰው ምንም ብትወጁ የሱን ውደታ ቀብረሽ መኖር ትችላለሽ። ሲጀመር የምንወደውን ሰው እንዳንረሳ የምናደርገው ራሳችንን መርሳት ስለማንችል ሳይሆን መርሳት ስለማንፈልግ ነው። ሁልጊዜ የምናስታውሰው ጥሩን በቃ አብረን ስናሳልፍ የነበረውን ጥሩ ነገር ብቻ ስለምናስታውስ ነው እንጂ አንድ ወንድ ወይም አንድ ሴት በድላን ከመሄድ በፊት የምንወደው ሰው ጥሎን ከመሄዱ በፊት ብዙ በደሎችን አድርሶብን ነው የሚሄደው። ለምንድን ነው ያንን በደሉን ማናስታውሰው? አንዳንድ ሰዎች ደግሞ ድንገት ተመሬት ተነስተው ብሎክ የሚያደርጉ አሉ። በቃ ድንገት ምንም ሳይፈጠር ብሎክ አድርጎን የሚሄዱ አሉ። እንደዛም ከሆነ ያደረጉን ያንን ያሳለፍነውን ጊዜ ረስተው ያንን ሁሉ ነገር እንደተራ ነገር አይተው በአንድ ጊዜ ከኛ ህይወት ልቅ ብለው ሲወጡ እነሱ ካልከበዳቸው እነሱ በቃ ለኛ ዋጋ ካልሰጡ ለምንድን ነው እኛ ለነሱ ዋጋ የምንሰጣቸው? አንዳንድ ሰዎች እንደዚህ ስንል አይ እሱ እኮ እንደማውራቱ ቀላል አይደለም ምናምን፣ እንደማውራቱ አዎ ቀላል አይደለም። ግን ደግሞ የምናከብደው ራሳችንን
ማንም ሰው ስሜቱን መቆጣጠር ይችላል። የትኛውንም ስሜት በውስጣችን እኛ መቆጣጠር እንችላለን። አእምሯችን ከስሜታችን በላይ ስለሆነ ምን ጊዜም መቆጣጠር እንችላለን። ግን መቆጣጠር ስለማንፈልግ ነው። ያ ነገር ደግሞ ራስን እስከ ማጥፋት ሲደርስ በጣም ያሳዝናል። በጣም ያሳዝናል። ባውት የወለድኩት እኔ ተስፋ ያልቆረጥኩትን እናንተ ተስፋ የምትቆርጡት ምን ሆናችሁ ነው? ምን አግኝቷችሁ ነው? ለምን ለቤተሰብ ቁስል ትሆናላችሁ? ለምን ለእናት እሳት ትሆናላችሁ? ለምንድን ነው ለእናት ነደድ የምትሆኑት? እናት እኮ ትጎዳለች፣ ያማታል እኮ። ልጅሽ ታንቃ በወንድ ሞተችላት። የሞት ሞት እኮ ነው ለወላጅ። እናንተ ከቤተሰብ ሀቅ ራሱ አትወጡም እንዴ? ሞቶ ማረፍ እኮ አለ። ያ ጀማዓተል ኸይር ህይወት እኮ እዚች ዱንያ ላይ ብቻ አይደለም፣ ከሞት በኋላ ረፍት እንዳለም እሰቡ እንጂ ኑሮ እንዳለ እሰቡ። እናቶቻችሁን እንደዛ አድርጋችሁ አስለቅሳችሁ ምን አይነት ደስታ አስለን። እኔ በቃ እኔ ቻው። እኔ በጣም ነው የሚያሳዝነው በእውነት ቻው። አላህ